ወዳጅ የተንጣለለ ቤት፣ ቅንጡ መኪና፣ በዶላር የደለበ ኪስ፣ ረብጣ ሀብት፣ ልጆችን ዘመናዊ ትምህርት ቤት የምታስተምር፣ በወር አንዴ ዱባይ አንዴ ኢስታንቡል ወይም ሌላ ቆንጆ ቦታ ከቤተሰቦች ጋር ዘና የምትል ነህ ወይስ መሆን የምትፈልግ? መቼም እንዲህ አይነት ሰው መሆን የማትፈልግ አይመስለኝም። ምናልባትም ወደዛ የሀብት ማማ ለመጓዝ አቅጣጫው ጠፍቶብህ ካልሆነ እንደምትፈልገው እርግጠኛ ነኝ። ታዲያ ዛሬ ለዚህ መፍትሄ የሚሆንህን እንዴት ከዜሮ ተነስተህ የገንዘብ ነፃነትህን እንደምትቀዳጅ 5 መሰረታዊ ስትራቴጂዎችን በጥልቀት እናያለን። ልብ አድርግ፣ በአሁኑ ሰዓት በኪስህ ያለው ገንዘብ ማነስ አይደለም ድሃ የሚያደርግህ በአእምሮህ ውስጥ ያለው የድህነት ቫይረስ ነው። ዛሬ በዚህ ቪዲዮ ውስጥ ላለፉት 20 ዓመታት ሚሊዮነሮች ደብቀውት የቆዩትን በትምህርት ቤት የማይገኘውን የገንዘብ ህግ እነግርሃለሁ። ይህ ቪዲዮ ሲያልቅ ወይ ህይወትህን መቀየር ትጀምራለህ ወይ ደግሞ ለዘላለም በድህነት ለመኖር ሰበብ መፈለግህን ትቀጥላለህ። ምርጫው ግን ያንተ ነው። ውድ የቻናላችን ቤተሰቦች፣ ዛሬ ጠንከር ባለ ርዕሰ ጉዳይ መጥቻለሁ። ምክንያቱም አብዛኞቻችን የምንኖረው የድህነትን ካባ ተጎናጽፈን፣ የስንፍናን ሰንኮፍ አንግበን፣ የሥራ አድማን የጀግና መፈክር አድርገን ነው። ዛሬ ከዚህ የድህነት አዙሪት ለአንዴና ለመጨረሻ ጊዜ ለመውጣት የሚያስችሉ በተግባር ሲገለጹ ደግሞ ከድህነት አሮንቃ የሚያወጡ 5 መሰረታዊ የፋይናንሻል ኢንጂነሪንግ ወይም የፋይናንሻል ምህንድስና ስትራቴጂዎችን እንመለከታለን። 5ቱ መሰረታዊ ስልቶች የዓለም አቀፍ ባለሀብቶችን የህይወት ተሞክሮና በመጽሐፍ ውስጥ የታሸጉ ታላላቅ ጥበቦችን የሚፈታ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የሀብት ምስጢር ካርታን ታገኛላችሁ። ወደ ዋናው ነጥብ ከመግባታችን በፊት አንድ ነገር አስታውሱ። ይህ ቪዲዮ ከሚያዳምጡ ሰዎች ውስጥ ሰብስክራይብ የሚያደርጉት 10% ብቻ ናቸው። ሰብስክራይብ አድርጉ ለማለት ያክል አንድ መሰረታዊ ታሪክ ልንገራችሁ። ዮናስና ዳዊት በአንድ ድርጅት ውስጥ በዝቅተኛ ደመወዝ ተቀጥረው የሚሰሩ የቅርብ ጓደኛሞች ናቸው። ሁለቱም በቀን 12 ሰዓት ይደክማሉ። ዮናስ ደሞዝ ሲቀበል መጀመሪያ የሚያደርገው ራሱን ማዝናናት ነው። ለማን ተብሎ ይለፋል ይላል። መቼም ዓለም 9 አዳዲስ ጫማዎችን ይገዛል። ቅዳሜና እሁድ ውድ ሆቴሎች ይዝናናል። በወሩ አጋማሽ ላይ ግን ኪሱ ባዶ ይቀራል። ለቤት ኪራይ መበደር ይጀምራል። ዳዊት የዚህ ተቃራኒ ለየት ያለ ነበር። ከሚያገኛት አነስተኛ ደሞዝ ላይ 30% በመቁረጥ የተበላሹ ኤሌክትሮኒክሶችን ገዝቶ እየጠገነ መሸጥ ጀመረ። ትርፍ ሰዓቱን በሙሉ ቤተ መጻሕፍት ውስጥ ያሳልፋል። እንዲህ እያሉ 5 ዓመታት እንደዋዛ አለፉ። ከ5 ዓመት በኋላ ዮናስ አሁንም ያንኑ ደሞዝ እየጠበቀ መንግስትንና ድርጅቱን ይረግማል። ዳዊት ግን የራሱን የጥገና ድርጅት ከፍቶ አሁን ላይ 10 ሰራተኞችን ቀጥሯል። ልዩነቱ ጉልበታቸው ሳይሆን የቢዝነስ አስተሳሰባቸው ነበር። ዳዊት ዲሌይድ ግራቲፊኬሽን ወይንም ደግሞ ጊዜያዊ ደስታን ለዘላቂ ስኬት መገደብ ተለማምዷል። ታዲያ እነዛ 5ቱ መሰረታዊ የሀብት ስልቶች እነማን ናቸው? ከአንደኛውን ጀምር። አንደኛ፣ የአስተሳሰብ ለውጥ ዘ ሳይኮሎጂ ኦፍ ዌልዝ። ሀብታም ለመሆን መጀመሪያ ሀብታም መሆን አለብህ። ይህ ማለት ዛሬ ላይ ሆነህ ነገ መድረስ የምትፈልገውን ሀብታምነት በምዕናብህ ሳለውና በህሊናህ ኑረው ነው። ድህነት የመንፈስ እንጂ የኪስ አይደለም። ፊክስድ ማይንድ ሴት ያላቸው ሰዎች ገንዘብ ለጥቂቶች ብቻ የተሰራ ነው ብለው ያምናሉ። በተቃራኒው ግሮዝ ማይንድ ሴት ያላቸው ግን ገንዘብ ክህሎት ነው፣ እማራለሁ ይላሉ። ቲንክ ኤንድ ግሮ ሪች ከሚለው ከናፖሊየን ሂል መጽሐፍ የተወሰደ አንድ ገራሚ ጥቅስ አለ። ሰው በአእምሮ አምኖ የተቀበለውን ማንኛውንም ነገር ማሳካት ይችላል። ሀብት የሚጀምረው በጠንካራ ምኞትና ግልጽ በሆነ እቅድ ነው ይለናል። በመጀመሪያ መስራት የምትፈልገውን ነገር በግልጽ ላይ ለዛ ስራ የሚሆን በጊዜ የተገደበ እቅድ አውጣለት። ሁለተኛ፣ ንብረትና ዕዳን መለየት ወይም ሀሴትና ሊያቢሊቲ የምንለውን ማለት ነው። ብዙ ሰው ሀብታም ይመስላል እንጂ ሀብታም አይደለም። ሀብታሞች ሀሴት፣ ገንዘብ ወደ ኪስህ የሚያስገቡ ነገሮች፣ ለምሳሌ አክሲዮን፣ የሚከራይ ቤትን ይገዛሉ። ድሆች ግን ሊያቢሊቲ ወይም ደግሞ ገንዘብ ከኪስህ የሚያስወጡ ነገሮች፣ ለምሳሌ ውድ ስልክ፣ ቅንጡ መኪናና የተንጣለለ ቤትን ይገዛሉ። አትሸወድ። ብርህን ነገ ተጨማሪ ገንዘብ ሊያመጣልህ ከሚችል ነገር ላይ ብቻ አውለው።
ሪች ዳድ ኤንድ ፑር ዳድ ከሚለው ሮበርት ኪዮሳኪ የተወሰደ አንድ አባባል አለ። ሀብታሞች ንብረትን ወይም አሴትን ያከማቻሉ፣ ድሆች ግን ዕዳን ወይም ሊያቢሊቲን እንደ ንብረት ይቆጥራሉ ይላል። ሶስተኛ የጊዜ አጠቃቀምና ኮምፓውንድ ኢንተረስት ነው። ጊዜ ለሁሉም እኩል የተሰጠ ትልቁ ካፒታላችን ነው። አልበርት አንስታይን ኮምፓውንድ ኢንተረስት የዓለማችን ድንቅ ነገር ነው ብሏል። በየቀኑ የምታደርጋት ትንሽ ጥረት ከዓመታት በኋላ በከፍተኛ ደረጃ ታድጋለች። ዘ ሪቸስት ማን ኢን ባቢሎን ጆርጅ ክላሰን እንዲህ ይላል፣ የምታገኘው ገቢ ሁሉ ካንተ አይደለም፣ ቢያንስ 1/10ኛውን ለራስህ አስቀር ወይንም ደግሞ ለኢንቨስትመንት አድርገው። የተቀመጠ ገንዘብ ለባለቤቱ ወርቃማ ዕድሎችን ይወልዳል ይለናል። ወደ አራተኛው ሄድን። እውቀትን ወደ ገቢ መቀየር ወይንም ደግሞ ስኪል ሞኔታይዜሽን ማለት ነው። በዚህ ዘመን ጉልበት ሳይሆን እውቀት ነው የሚሸጠው። ሳሙኤል ከታሪካችን ለመረዳት እንደቻልነው መጀመሪያ የጥገና እውቀት ተማረ፣ ከዛም ማስተዳደር ተማረ። በአንድ ነገር ላይ ብቻ አትወሰን፣ ሁሌም ተማሪ ሁን። ዘ 7 ሃቢትስ ኦፍ ሃይሊ ኢፌክቲቭ ፒፕል ከሚለው ከስቴቨን ኮንቬይ የተወሰደ ጥቅስ። መጥረቢያን ለመሳል ጊዜ ስጥ፣ ጠንክሮ ከመስራት ይልቅ በብልሃት መስራት ውጤቱ እጥፍ ነው ይለናል። አንድ ታሪክ ልንገራችሁ። ሰውየው ከጫካ ውስጥ ገብቶ አንድ ዛፍ በመቁረጥ $1 ሊከፈለው ተስማማ። በመጀመሪያው ቀን 10 ዛፍ ቆረጠ። በሁለተኛው ቀን 8፣ በሶስተኛው ቀን 6 እያለ እየቀነሰ መጣ። ሰውየው ግራ ተጋባ። ተመሳሳይ ዛፍ፣ እኩል ጊዜ እንዲሁም ተመሳሳይ መሳሪያ ተጠቅሜ እንዴት የምቆርጠው ዛፍ ይቀንሳል ብሎ ራሱን ጠየቀ። እስኪ እናንተ ልጠይቃችሁ፣ ችግሩ ምን ሊሆን ይችላል ብላችሁ ታስባላችሁ? አያችሁ፣ በመጀመሪያ የነበረው የምሳር ስዕለት ከቀን ወደ ቀን እየቀነሰ ይሄዳል። የምሳሩን ስለት መጨመር እንዳለበት ዘንግቷል። ጊዜው የሚሄድበት መስሎ ታየው። መጨረሻ ላይ ሲጨንቀው ባለቤቱን ጠየቀው። ባለቤቱም እንዲህ ሲል መለሰለት፣ አንተ ሞኝ፣ ምሳርህን አይተዋል? አሁን በፍጥነት ሂድና አስለህ አምጠው ብሎ መለሰለት። ከመፈቅፈቅ ማለቅለቅ እንዲሉ ነው። ወደ 5ኛው ሂድ። የኔትወርክና የሰዎች ተጽዕኖ። ሁሌም ካንተ የተሻሉ ሰዎችን ፈልግ። በዙሪያህ ያሉ 5 ሰዎች አማካይ ውጤት አንተ ነህ። ጓደኞችህ ስለ ኳስና ወሬ ብቻ የሚያወሩ ከሆነ አንተም እዛው ትቀራለህ። ስለ ቢዝነስና እድገት ከሚያወሩ ሰዎች ጋር ተቀላቀል። ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል ከሚለው ከካርኔጊ መጽሐፍ የተወሰደ አንድ ገራሚ ጥቅስ አለ። እንዲህ ይላል፣ ከሰዎች ጋር የመግባባት ጥበብን የተካነ ሰው ዓለምን በእጁ የማድረግ አቅም አለው። መግባባት ገንዘብ ነው ወዳጄ። እንግዲህ ዛሬ የታሪክ ዋና ክፍል አይተናል። ዳዊትና ዮናስ ልዩነታቸው አንድ ብቻ ነው፣ ውሳኔ። ዛሬ አንተም መወሰን አለብህ። ቪዲዮውን አይተህ ዝም ካልክ ምንም አይቀየርም። ነገር ግን ዛሬ አንድ መጽሐፍ ማንበብ ከጀመርክ ወይም 1000 ብር ለኢንቨስትመንት ማስቀመጥ ከጀመርክ የሀብት ጉዞህ ተጀመረ ማለት ነው። እንግዲህ እስከዚህ ሰዓት አብራችሁኝ ከቆያችሁ እናንተ ተራ ተመልካቾች አይደላችሁም። እናንተ ሕይወታችሁን ለመቀየር የወሰናችሁ፣ ለውጥ የራባችሁ የነገ ባለታሪኮች ናችሁ። አስታውሱ፣ ዛሬ ያየናቸው 5 ስልቶች በደብተር ላይ ብቻ ቀርተው ምንም ለውጥ አያመጡም። የአቤልና የዳዊት ልዩነት ዕውቀት ብቻ አልነበረም፣ መጀመር ነበር። ዳዊት በትንሿ ሳንቲም እንደጀመረው ሁሉ አንተም ዛሬ ካለህበት ተነስተህ የሀብት ማማ ላይ ማውጣት ትችላለህ። ድህነት በዘር የሚወረስ ደዌ አይደለም። ዛሬ የምትወስነው ውሳኔ ግን የዘርህን ታሪክ የመቀየር አቅም አለው። ዛሬ በአንተ ዘመን የድህነት ሰንሰለት ይበጠሳል። ይህ ቪዲዮ ደግመህየው ለጓደኞች ላክላቸው፣ አብራችሁ ተወያዩበት። ይህ ቻናል ሁልጊዜም አንተን ወደ ከፍታ የሚያወጡ እውቀቶችን ይዞ ይቀርባል። ቪዲዮው ለውጥ ካመጣልህ ላይክ ማድረጉን፣ ለሌሎች እንዲደርስ ሼር ማድረግህንና የቤተሰባችን አባል ካልሆንክ ሰብስክራይብ በማድረግ የጉዞአችን ተካፋይ እንድትሆን እጋብዝሃለሁ። በሚቀጥለው ቪዲዮ ደግሞ አንድ ገራሚ ነገር አመጣላችኋለሁ። የ30 ቀናት የሀብት ግንባታ የተግባር እቅድን አስመልክቶ የተዘጋጀ እነዚህን 5 የቢዝነስ ስትራቴጂዎች እንዴት መተግበር እንደምትችል አጠቃላይ ብሉፕሪንት ይጠብቃችኋል። እንዳያመልጣችሁ። እስከዛው ግን ቸር ሰንብቱ።